ከዕለታት አንድ ቀን እንዲህ ሆነ። አንበሳ አግብቶ ሞቅ ያለ ሰርግ ደግሶ አራዊቱን ሁሉ በሰርጉ ታድሞ እየተበላ እየተጠጣ እየተጨፈረ እያለ አንድ አይጥ ድምፁን ከፍ አድርጎ መናገር ጀመረ። ወንድሜ እንኳን ደስ አለ፣ እንኳን ለዚህ ያበቃ ወንድሜ፣ መልካም እድል እመኝልሃለሁ ወንድሜ፣ በድጋሜ እንኳን ደስ አለ ወንድሜ በማለት ደጋግሞ ጮኸ። አይጡ አንበሳውን ወንድሜ በማለቱ የተናደደው ሌላ አንበሳ የአይጡን ጭራ በእግሩ ረግጦ አንተ ራስን እንዴት ነው የምታስበው? ማንና ነው አንተ አንበሳውን ወንድሜ እያልክ የምትጠራው? አይጥ መሆንን ረስተህ ነው እንዲህ የምትንጠራራው ብሎ ይጠይቀዋል። አይጡም ቀና አለና አንበሳውን አይቶ ጌታዬ ሆይ ሳላገባ በፊት እኔም አንበሳ ነበርኩ ብሎ መለሰለት። ያገባ ቤተሰብ የመሰረተ ልጆች የወለደ ለነገ የሚያስብ ሰው ጭምት ነው። ራሱን ዝቅ አድርጎ ከብዙ ነገር ተቆጥቦ ብዙ ነገር ችሎ ይኖራል። አንበሶች አግቡ፣ ቤተሰብ መስርቱ፣ ውለዱ።